ዳንኤል ክብረት ትግሬዎችን ከስር መሰረታቸው ይጥፉ ብሎ ስለነበር ዛሬ ጨርሰን ስላልጠፋን በህይወት ስላለን አንታረቅም አይባልም። ዛሬ በአማራና በኦሮሚያ ክልል ስንት ክርስቲያን እየጠፋ እንዳለ ዳንኤል አያውቅም? ያውቃል። ነገር ግን ዳንኤል እንደዛ ያለው ስለ ፖለቲካው ነው፣ ስለ ዳቦው ነው። እኛ ደግሞ የምንታረቀው ዳንኤል እንዳያጠፋን በባህር ዳር፣ በጅማ፣ በጅንካ፣ በሐዋሳ፣ በደሴ ሆነው ስለኛ ይጸልዩ ከነበሩ ከክርስቲያኖች ጋር ነው። እኔ ትግራይ ውስጥ ስኖር ከደብረ ጽዮን ጋር ታርቄ ነው እንደሚኖረው። እሱ ለጥፋት መነሻ እንደሆነ እያጠፋኝ እንደሆነ ከክርስትና እያራቃኝ እንደሆነ አውቃለሁ። ነገር ግን ዛሬ እንዴት ክርስትናዬን ላትርፍ እንዴት ልዳን እንጂ ደብረ ጽዮንን በማሰብ ጊዜን አላጠፋም። መጀመሪያ ክርስቲያን እርስ በርስ እንሰባሰብ እንጂ ስለ ፖለቲከኞቹ ማተዋቸው። የኔ ወንድም ስትኖር ወደ ኋላ ሊጎትክ የሚችል ኃይል እንዳለ ካወቅ እሱን በማሰብ ጊዜህን አታጥፋ። ይልቅስ ባንተ ያለው ኃይልን አስብ። የሚታደግህን እግዚአብሔር አስብ። ከጠላት ወደፊት በጣም ተራመድ፣ ሩቅ ሂድ። ያኔ ከጠላት ወጥመድ ትድናለህ። እሱን በማሰብ ጊዜህን የምታጠፋ ከሆነ ግን ኃይልህን ማባከን ነው። እና እኔ ትግራይ ውስጥ ሲኖርም ከደብረ ጽዮን ጋር ታርቄ እየኖርኩ አይደለም ልላችሁ ፈልጌ ነው። በዚህ ምድር ያሉ ሰይፍ የታጠቁ መንግስታት ሁሉም ለክርስትና እንቅፋት ናቸው እና ከነሱ ቀንበር ስር ለመዳን ነው የምንሮጠው። ዳንኤልም ፖለቲከኛ ስለሆነ እንደዛ አስበዋል። እግዚአብሔር ግን በደብረ ጽዮን ጥፋት ሊያጠፋን ስላልፈለገ 50 ሞተውን ስላሰበ እስከ ዛሬ አተረፈን እንጂ በደብረ ጽዮን ሰይፍ አይደለም እኔ የዳንኩት። ስለዚህ ስላዳነን ከእግዚአብሔር ስለ ክርስትናችን እርስ በርስ እንተሳሰብ። ቤተሰብ እነሱን ተዋቸው በቃ።